እንዲሆኑ ትምህርት ቤቶችና ቴክስት ቡኩን መሰረት ያደረገ ነው። ለምሳሌ በትምህርት ሚኒስቴር የመሰረት እንግሊዝኛ ቋንቋ እስከ 12ኛ ክፍል ቢማሩ ተማሪዎች ምን ያውቃሉ የሚለው ነገር ሳይ ቢያንስ ከአፐር ኢንተርሚዲየት በታች ያለውን ፓርት እንዲደርሱ የተዘጋጀ መጽሐፍ ነው እስከ መጨረሻ ብታዩት። ስለዚህ ከታች ጀምሮ እስከ 12ኛ ድረስ ባለው ነገር በደንብ ማተኩር እና ሌሎች አጋዥ ነገሮችን እየጨመርኩ ብሰራ እዛ ላይ በጣም ሰክሰስፉል ሆናለሁ ብዬ አስባለሁ። ይሄ ግን ጊዜያዊ ነው። በረጅም እቅድ ግን ሌሎች ፕሮጀክቶች ስላሉኝ እነሱን እሰራለሁ። ለማንኛውም እዚህ ላይ እዚህ ዩቲዩብ ላይ በአማርኛ መጠቀም ነው የምፈልገው። ምክንያቱም አንደኛ ቢዝነስም እንዲሆነ ነው የምፈልገው። ሁለተኛ እንደዚህ ኦንላይን በሆነ መንገድ ለምሳሌ በዩቲዩብ ትክክለኛ የሆነውን የቋንቋ የማስተማር ሁኔታ ይኖራል ብዬ አላምንም። በዩቲዩብ ዳይሬክት በሆነ በእንግሊዝኛ ብቻ የሚሰጡ ትምህርቶች የሚጠቅሙት ለአፐር ኢንተርሚዲየት እና ከዛ በላይ ላሉት ለና አድቫንስድ ነው። ከዛ በታች ላሉት በተለይ እንደ ኢትዮጵያ ላሉ ተማሪዎች ኦልሞስት በተለይ መንግስት ትምህርት ቤቶች አካባቢ ያሉ ተማሪዎች የእንግሊዝኛ እንትናቸው አነስተኛ ነው። ስለዚህ በእንግሊዝኛ ብትሉ ኢግኖር ነው የሚያደርጓቸው። አማርኛም ትንሽ እየተጠቀማችሁ እያባበላችሁ በሂደት ራሳችሁን ከተከላችሁ በኋላ ወደ እንግሊዝኛ ብትገቡ አንደኛ ብዙ ተከታይም ተቀባይም ይኖራችኋል። የተለያዩ ሚዲያዎችን እንሰራላችሁ እና ክፍል ውስጥ ግን ለምሳሌ እኔ ሳስተምር ሙሉ ለሙሉ ዳይሬክት እንግሊሽ ነው መጠቀም ፈልገው ሜቢ እንዳስተምራቸው የሚፈልጉ ልጆችን ካሉ በፍጹም አማርኛን አልጠቀምም፣ ዳይሬክት እንግሊሽ ነው የምጠቀመው። ቴሌግራም ላይ ውይይቶች፣ ዲስከሽኖች ይኖሩናል። እዛ ላይ የሚኖሩ ነገሮችን በፍጹም በአማርኛ አይኖሩም። ግን እዚህ ላይ በቪዲዮ እዚህ ወጥቼ የምናገራቸው ነገሮች በሙሉ ግን የምጠቀመው በአብዛኛው ትራንስሌሽን ሜተድ ይሆናል ማለት ነው። አንዳንድ ወሳኝ የሆኑ ነገሮችን ቤዚክ እንግሊሽ እንጠቀም ይችላል። ኦልሞስት ቤዚክ እንግሊሽ ከትራንስሌሽን ጋር ኦልሞስት ተቀራራቢ ነው። በጣም በወረዱ ቃላትን ነው የምትጠቀሙት። ፍሬዛል ቨርቦችን፣ ኢዲየምስ የመሳሰሉ ነገሮች ስለማትጠቀሙ አንደርስታንደብል የሆነ እንግሊሽ ይኖራል። ለማንኛውም ለአጭር ጊዜ ግን እንግሊሽ እንደ አማሪክ ነው የምጠቀመው ማለት ነው። ቦርዶችን ልጠቀም እችላለሁ። ሶ ባጭሩ ጀምሬያለሁ ማለት ነው። የተለያዩ 12ኛ ክፍልም በተለያዩ ፈተናዎች ውጤታማ የሆኑ ተማሪዎች እንዴት እስቲ የተሻለ ውጤት አመጡ ብዬ ሳስብ እንግሊዝኛ ለማይችሉ ልጆች ቀላሉን ፈተና ካልኩለስ ነው የሚሆነው። እንግሊዝኛ ለሚችሉ ልጆች በተለይ እንደ አምናው አይነት ፈተና በተለይ 12ኛ ክፍል ፈተና እንግሊዝኛ ትንሽ ለሚሞክሩ ክፍል ውስጥ ከመምህራቸው ጋር በእንግሊዝኛ ጥያቄ ለሚጠይቁ የቤት ስራ እኔ ያዩዋቸው ያስተዋልኳቸው ልጆች አሉና እነዛ ልጆች እንዴት ይህንን ውጤት አመጡ ብዬ ሳስብ ዞር ብዬ ሳቸው በእንግሊዝኛ በየአቅማቸው ሲፍጨረጨሩ የነበሩ ልጆች እንደሆኑ አይቻለሁ። ስለዚህ ያንን ነገር ነው ማበረታታው። ጉግልንም እንጠቀማለን። ጥያቄ ላወጣላችሁ እችላለሁ። ጉግል የተሟላ ነገር አለው በዚህ በኩል እና እስቲ አብረን እንቆያለን፣ አብረን እንሰራለን ለማለት ነው። እናመሰግናለን።